ሰላም ውድ ቤተሰቦቼ እንግዲህ ዛሬም በአዲስ ቪዲዮ ወደ እናንተ መጥቻለሁ። ከዚህ በፊት እንደምናደርገውና እንደተለመደው ዛሬም ወደ እናንተ አንድ አዲስ የዌብሳይት ስራ ይዤላችሁ መጥቻለሁ። ይህ የዌብሳይት ስራ ከዚህ በፊት እንደማቀርብላችሁ ሲምፕል የሆነ ነው። እንግዲህ ቀጥታ ወደ ጉግላችን እንሂድ። ጉግላችን ላይ እንሂድና የምንሰራውን ወይም ደግሞ የዌብሳይቱን ስም እንጽፋለን ማለት ነው። እንግዲህ ሁሉ ጊዜ እንደምላችሁ ላፕቶፕ ያላችሁ በላፕቶፕ ስልክ ያላችሁ ደግሞ በስልካችሁ መስራት ትችላላችሁ። እኔ ላፕቶፕ ላይ ማሳያችሁ ቤተር ለሆነ ኢንተርፌስ ነው፣ አሪፍ የሆነ ኢንተርፌስ እንዲኖረው እንጂ በስልኬ የቀረጽኩትን ለእናንተ ማቅረብ እችላለሁ። ነገር ግን በስልክ ሲሆን ብዙም ስለማይታይና ጥራት ስለማይኖረው ነው በላፕቶፕ አድርጌ ስክሪን ሪከርድ ማድረግላችሁ። እሺ እዚህ ላይ እንሄድና የፕላትፎርሙን ስም እንጽፋለን። ምንድነው? ስተዲ ፑል ትሉታላችሁ። POOL ከዛ .com ትሉና ኢንተር። ኦኬ እንግዲህ ይሄን በምታደርጉ ሰዓት ዛሬ ልነግራችሁ የፈለኩት የስራ አይነት about the study pool ነው። study pool የተባለ ፕላትፎርም አለ። እንግዲህ እዚህ ላይ ብዙ አይነት ስራዎች አሉ። ዋነኛው ስራ ደግሞ ማስተማር ነው። like humanity mathematics programming እዚህ ጋር እንደምታዩት በጣም ብዙ የስራ አይነቶችን ሜንሽን ያደርጋል። ለምሳሌ ፊቸሮቹን እዚህ ጋር አስቀምጦላችኋል። እናንተ ገና ስትገቡ ማየት የምትችሏቸው እንዳልኳችሁ ማቴማቲክስ አስቀምጦላችኋል፣ ሳይንስ፣ ቢዝነስ፣ ራይቲንግ፣ ሂዩማኒቲ፣ ፕሮግራሚንግ። እንግዲህ እነዚህ የሆነ ፖፑላር የሆኑና ወደፊት የወጡ በደንብ እዚህ ፕላትፎርም ላይ እየተሰራባቸው ያሉ የስራ አይነቶች ናቸው። ያ ማለት እዚህ ፕላትፎርም ላይ ያለው ስራ ይሄ ብቻ ነው እያልኳችሁ አይደለም። ገብተንም እና ይሆናል። ሌትስ ወደታች ደግሞ እያንዳንዱን ነገር እዚህ እየመጣችሁ ማየት ትችላላችሁ። ፊቸር ዶክመንትስ፣ ብዙ መረጃ ወደ ነገርየው ከመግባታችሁ በፊት ኢቭን ቪዲዮ ቱቶሪያሎች አሉ፣ መታችሁ ማየት ትችላላችሁ ማለት ነው። ስለዚህ አሁን እኛ ምንድነው የምናደርገው? ሳይን አፕ አትበሉ እንደመጣችሁ። እዚች ጋር ቢካም ኤ ቲዩተር የሚል አለ። እሱን ቢካም ኤ ቲዩተር የሚለውን ትነኩታላችሁ ማለት ነው። ስታዩት እንግዲህ ይሄን አይነት ኢንተርፌስ ያመጣል። ምን ይላል? earn money answering study questions ይላል። እንግዲህ የተለያዩ ተማሪዎች ተማሪዎች ብቻ ላይሆኑ ይችላሉ። የተለያዩ ሰዎች እንግዲህ ላይክ PDF ሜክ እንድታረጉላቸው ሊሆን ይችላል። ትምህርት ላይ የከበዳቸውን ነገር ሊሆን ይችላል። እየመጡ ነው የሚጠይቁት በዚህ ፕላትፎርም ላይ። እንደን የእናንተ ስራ ምን ማድረግ ነው? earn money ምን በማድረግ አንሰር በማድረግ ለነሱ የከበዳቸውና ጥያቄ የሆነባቸውን ነገር ፕሮቫይድ ሳያደርጉላችሁ እናንተ ደግሞ በመመለስ ተከፋይ ትሆናላችሁ ማለት ነው። እንግዲህ በዚህ ዘመን እንደዚህ አይነት ስራ መስራት it's so simple። እነዛም የሆነ ጊዜ ያነሳቸው አይነት ሰዎች ናቸው እንደዚህ አይነት ፕላትፎርም ላይ መጥተው እናንተን እየከፈሉ የሚያሰሯችሁ። ኮዝ AI የተስፋፋበት ዘመን ስለሆነ ሁሉም ሰው በAI መስራት ይችላል። ይሄው እንግዲህ እዚህ ጋር ባይዘ እያንዳንዱ ነገር ከመግባታችሁ በፊት ማየት ትችላላችሁ። እያንዳንዱን ነገሮች recent questions ብሎ እዚህ ጋር አሁን ያመጣልናል። recent questionዎችን ያመጣልናል። ለምሳሌ paragraph in Spanish ይላል። እንዲጻፍላችሁ የፈለጉት ነገር ነው። ማኔጅመንት ኬስ ስተዲ እንዲሰራላችሁ የፈለጉ ሰዎች አሉ። እንግዲህ እነዚህ ትንሽ ጠጠር ሊሉባችሁ ሊችሉ ይችላሉ። ነገር ግን ቀለል ያሉ ስራዎች ውስጥ ስትገቡም ታገኛላችሁ። እነዚያው ቶፕ ቅድም እንዳልኳችሁ ቶፕ ቲዩቶሪንግ ሳብጀክትስ ተብለው በዚህ ፕላትፎርም ላይ የተመዘገቡ ናቸው። ሜቢ እናንተ እነዚህ ላይ የምትሰሩ ሰዎችም ልትሆኑ ትችላላችሁ። ላይክ accounting, algebra, business and fitness, chemistry, computer science, programming, mathematics, writing, even writing አለ፣
ፕሮቫይድ ያደርጉላችኋል እናንተ ትጽፋላችሁ ማለት ነው። ለዛም ደግሞ ኢቭን ቻት ጂፒቲ የተለያዩ አይነት ኤአይዎች አሉ። የትኛውንም ስራ ለመስራት ኤአይ አለ ማለት ነው ከጎናችሁ ቤተሰብና ምንም እንደዚህ አይነት ስራዎችን ከመስራት የሚያግዳችሁ ነገር የለም የሚለውን ነገር ለእናንተ ለማሳወቅ እና ለመንገር ያህል ብቻ ነው። እንግዲህ እንደምታዩት እያንዳንዱ እነዚህ ሰዎች ለጠየቁት ጥያቄ እዚህ ጋር በዚህ መልኩ ዶላር እንደዚህ ዘርዝሮ ነው ያሉት ከዚህ ከጎን በኩል ማለት ነው። $5 $15 $7 $3 $20 ይሄ ታስክ ለእናንተ በጣም ሲምፕል ሊሆን ይችላል ግን ከአንድ ከመሰሩ ስራ 30 እና 40 ዶላር ማግኘት ማለት ቀላል ነገር አይደለም። በጥቂት ደቂቃዎች ውስጥ ልትጨርሱት የምትችሉት ነገር ነው እና ላይክ ፓራግራፍ ራይት ማድረግ ምናምን። እሺ ምንድነው የምናደርገው? አፕላይ ናው የሚለው ላይ እንመጣና እዚህ አፕላይ ናው የሚለውን እንነካዋለን። ከዛ እዚህ ጋር ቢካም ቲዩተር የሚለው ላይ ነው ያለነው። ሰው ኢሜል ከፈለጋችሁ ኢሜል ከታችሁ ዩዘር ኔም ከታችሁ ፓስወርድ ፕሮቫይድ አድርጋችሁለት ክሬት አካውንት ብላችሁ መግባት ትችላላችሁ። ነገር ግን ሳይን አፕም እዚህ ያለና ሳይን አፕ በሚለው ብትገቡ ደግሞ ይመከራል እና ሳይን አፕ በሚለው እኔ ልግባ እና ላሳያችሁ። እንግዲህ ሳይን አፕ ስል ኢሜሎችን ያስመርጠኛል። ካሉኝ ኢሜሎች ላይ አንዱን እመርጥለታለሁ ማለት ነው። ሪዳይሬክት ያደርጋል። ከዛ ኮንቲኒው የሚለውን ትነኩለታላችሁ። ኮንቲኒው የሚለውን ስትነኩ እንግዲህ በምታዩት መልኩ ቀጣዩን ፔጅ ይከፍትልናል ማለት ነው። እንግዲህ ሲምፕል የሆነ የምትወስዱት ቴስት አለ። ከዚህ በፊት እንግዲህ ባመጣውላችሁ የስራ አይነቶች ቴስት ያለውን የስራ አይነት አላመጣውላችሁም። ሲምፕል የሆነና ቀጥታ ወደ ስራው የምትገቡበትን አይነት ስራዎች ነበር እያመጣውላችሁ የነበርኩት። ይሄ ግን ስኪል አሰስመንት ይሰጣችኋል። ለምሳሌ ሾርት ኩዊዞች እዚህ ጋር እንደምታዩት ሶስት ኩዊዝ ይጠብቀናል እና ይሄ የመጀመሪያው ኩዊዝ ነው እና ራይቲንግ ስኪል አሰስመንት ነው እየጠየቀ ያለው። ምንድነው እንግዲህ እዚህ ጋር ኮማንድ አለ እንደገባችሁ አንብቡ። A strong written communication skill are essential to success as a tutor on study pool as እና ይሄን ነገር ታዩታላችሁ። እዚህ ጋር ምን ይለናል? What would you like to write about? እና choose subject ይላል። choose the subject you believe to be your area of strength ይላል እና እዚህ ጋር መታችሁ መምረጥ ነው እንግዲህ የምትፈተኑበትን የሳብጀክት አይነት ነው የሚለው። እዚህ ጋር አሮ ነገር አለች ትነካዋታላችሁ። ይመጣል እንግዲህ ቢዝነስ፣ ኮምፒውተር ሳይንስ፣ ኢኮሲስተም ምናምን የሚል ነገር አለና እኔ እስቲ ኮምፒውተር ሳይንስ ይመቸኛል። እዚህ ጋር የሚመቻችሁን ጻፉ። ከዛ essay form ይላል። ከዛ እዚህ ጋር እንደምታዩት ሊንክ አምጥቶልናል። እስቲ reflect on the above article. What is your personal opinion regarding the topic discussed above? እንግዲህ እዚህ ጋር discussed above ይለናል ግን እዚህ ሊንክ ውስጥ ነው ያለው ማለት ነው። ገና እኛ ላየነው ሰው እኛ ሊንኩን ነው መጀመሪያ የምንለካው። እዚህ ጋር ኖት ይላል word length required between 100 and 50. አሁን ወርድ ነው አዘጋጁ እያለ ነው ያለው። እንግዲህ እዚህ ጋር እንደምታዩ ወርድ ነው። ሰው ወርድ መጠቀም አለብን ማለት ነው። ስልክ የምንጠቀም ሰዎች ደግሞ ኖርማሊ በስልክም ወርድ መስራት እንችላለን። እንግዲህ አይ ሆፕ እንደማይከብዳችሁ። ከከበዳችሁም ደግሞ የተለያዩ ቪዲዮዎችን ማየት ትችላላችሁ። ዲፕሊኬት አድርገን እንዴት እንደሚጻፍ ከመነግራችሁ ማለት ነው። እሱ ኮንተንትም ስላልሆነ እና handwritten answer will be immediately rejected ያያችሁ ነው። እንግዲህ handwritten የሆኑ አንሰሮች immediately ነው ሪጀክት የሚደረጉት ይላል። እንግዲህ አሁን እኛ የምናደርገው ምንድነው? እዚህ ጋር ሊንኩን መተን ነካዋለን። ሪዳይሬክት አድርጎ ይከፍትልናል ማለት ነው። እዚህ ነው የምንሰራው ነገር የተጠቀሰው። እዚህ ጋር ይመጣል። አክሴፕት በሉት። ይሄን ዝም ብለው እንደምታዩት እዚህ ጋር አምጥቶልናል። እንግዲህ net neutrality is stuck ending a long battle to just አለ። ይሄን ወርድ ነው አሁን እንዳለ እንታረጋላችሁ ኮፒ ታረጉታላችሁ። እዚህ ጋር ነው እንግዲህ እንትናችን ያለው። ይሄን ኮፒ እናርግ። ቆይ መጀመሪያ እዚህ ጋር ቻት ጂፒቲ እናዘጋጅ።
አንድ AI እናዘጋጅ እንግዲህ የምንጠቀምበትን ChatGPT እናዘጋጃታለን። ከዛ እቺን እናመጣትና ርዕሷን ዋን ባይ ዋን ኮፒ ያደርጋችሁ ChatGPT ላይ ሄዳችሁ ፔስት ማድረግ ነው። ፔስት ካደረጋችሁ በኋላ ወደታች በደንብ ብትጽፉት ብትቀጥሉት ነገር ስላለ ፔስት እንደዚህ ስጡትና አሁን ርዕሱን ያስገባንለት ከዛ በኋላ እየመጣን እቺኛዋን እናስገባለን። ቴስቱን እንግዲህ ለማለፍ ነው እናንተ ጋርም ስለሚመጣ ቴስቱን መጀመሪያ ማለፍ አለባችሁ። ስራው ላይ በደንብ ለመግባት ኮፒ እያላችሁ ዋና ሐሳቦቹ ያሉትን ኮፒ እያደረጋችሁ መክተት ነው እንግዲህ ፋሚሊ። እንግዲህ የተጻፉትን ነገሮች ደግሞ በዚህ መልኩ እንግዲህ ሁሉንም አምጥተን ጨርሰናል። አሁን እዚህ ላይ ተሰጠን ወደዚህ እንመለስና ወደ ቱቶሩ እንግዲህ ከዛው እዚህ ላይ እንደተመለሰን እቺኛዋን እዚህ ጋር ያመጣልንን እንደ ሩል የሰጠን እቺን ኮፒ እናደርግና ሄደን ፈርስት ላይ እንከትለታለን ChatGPT ከርዕሳችን በፊት በላይ በኩል እንከተዋለን። እዚህ በላይ በኩል እንደዚህ እንከትለታለን። ከዛ እንመለሳለን። እንደምታዩት እዚህ reflecting on the above ምናምን ምትለዋን እቺኛዋን ኮፒ ታረጓትና ኖት እቺን ሁለቷን ኮፒ አድርጓችሁ አሁንም ChatGPT ስር መክተት ነው ቤተሰብ። እንግዲህ እንዳልኳችሁ ነው። ቴስቶቹንም በAI መውሰድ ትችላላችሁ። አሁን ምን እንለዋለን ማለት ነው መተን እዚህ ጋር give me the final result by doc እንለዋለን። በቃ just ከዛ እዚህ ጋር እንደምታዩት አናላይዚንግ ማለት ይጀምራል። ምን እያደረገልን ነው? ዶክመንታችንን ሜክ እያደረገልን ነው። እንግዲህ እዚህ ጋር እናንተ ምንም የለፋችሁትና ያደረጋችሁት ነገር የለም። ይሄው ዳውንሎድ ዘ ዶክመንት ብሎ አውጥቶልናል። ዳውንሎድ የምትለዋን እቺ ሊንኳን እንጫናታለን። ይሄው ያወረደልን ነው። እዚህ ጋር እንደምታዩት ዳውንሎድ አድርጎ ጨረሰ ማለት ነው። ዳውንሎድ አድርጎ ጨርሷል። ይሄው ኔት ሪትራይል ኮኔክሽን ዶክ ሚላለ። ስለዚህ እዚህ እንመለሳለን፣ ቱቶሩ ላይ እንመለሳለን። ብሮዝ ሚላለ ብሮዝ የምትለዋን ትነካላችሁ። ከዛ የጨረሳችሁትን ዶክመንት የኔት የምትለዋን እሷን ድራግ ኤንድ ድሮፕ ማድረግ ትችላላችሁ ወይ ሰሌክት አድርጋችሁ እንደዚህ ትከቱለታላችሁ ማለት ነው። ከዛ እዚህ ጋር አይ አንደርስታንድ የምትለዋን እንግዲህ ትከታላችሁ። ያ ሂዩማናይዝ አርገና ሂዩማናይዝ አርጉት ከፈለጋችሁ ሂዩማናይዘር አሉ ላይክ ዌብሳይት ላይ እንትን ዶክመንት ሂዩማናይዘር ኦር እንደዚህ አይነት እንትኖች አሉና ሂዩማናይዘር ተጠቀሙና ሂዩማናይዝ አርጉት። ከዛ አይ አንደርስታንድ የሚለውን ትጫናላችሁ። ከዛ ሴቭ ኤንድ ኮንቲኒው የሚለውን ትነኩታላችሁ። እንግዲህ በተመሳሳይ መልኩ እነዛን ሶስት ጥያቄዎች ባሳያችሁ መልኩ ሶስቱን ኩዌሽኖች እየሰራችሁ ትጨርሳላችሁ እና ምን ይጠይቃል? ከዛ እዚህ ጋር አይደንቲቲ ቬሪፊኬሽን ይጠይቃችኋል ማለት ነው። አይደንቲቲ ቬሪፊኬሽን እዚህ ጋር ባይ ዲፎልት ራሱ ዲቴክት አድርጎት ኢትዮጵያ ላይ ነው ያደረገው። VPN ስላልተጠቀምኩኝ VPN መጠቀም የማይጠበቅባችሁ። ከዛ አፕሎድ a photo of ID ይላል። ላይክ ፓስፖርት አለ፣ ድራይቪንግ ላይሰንስ አለ፣ ሬዚደንሻል ፐርሚት አለ፣ ID ካርድ አለ ማለት ነው። እናንተ በአይዲ ካርዳችሁ ቬሪፋይ ማድረግ ትችላላችሁና KYC ቬሪፊኬሽን የሚጠይቃችኋል። ፌስ ሪኮግኒሽን ምናምን ማለት ነው። እዚህ ጋር ብሮውዝ አድርጋችሁ ትልኩለታላችሁ ማለት ነው። አሁን እኔ ራሴን አስገባለሁ። እንግዲህ አሁን ቬሪፊኬሽኑ ላይ መጥቻለሁ። ቬሪፊኬሽኑን ጨርሻለሁ። ይሄው ፔመንት ሜቶዶችን ያሳያል። ፒሳ፣ ፔፓል፣ ፔዮነር እንግዲህ ሁላችሁም ሊኖራችሁ ይገባል። ፔዮነር አከፋፈቱ የምትፈልጉ ደግሞ ፔዮነር አከፋፈቱን ልሰራላችሁ እችላለሁ። እንግዲህ ይሄው እያንዳንዱ አሉና ትመርጣላችሁ ማለት ነው። ፔዮነር ላይ ታረጉታላችሁ። ስልክ ቁጥራችሁን እዚህ ፕሮቫይድ ታረጋላችሁ።
ስልክ ቁጥር ፕሮቫይድ ይደረጋል። ፕላጀሪዝም አግሪመንቱን ታያላችሁ and then እዚህ ጋር ይሄን ክሊክ አድርጋችሁ ሲግኔቸር እዚህ ጋር ታስገቡላችኋላችሁ። ፊርሚያ ስለሚያስፈልግ እሱን ታስገባላችሁ። ከዛ ያው እንግዲህ ደጋግማችሁ የምታስገቡት ነገር ስለሆነ አስገቡ። እኔ ስለለመድኩት ዝም ብዬ አልፋለሁ። ከዛ ሰብሚት አፕሊኬሽን ብላችሁ ፋይናሊ ሰብሚት ትሉታላችሁ ማለት ነው። ዘን እያንዳንዱ ነገር አልቋል። ከዚህ በኋላ በኢሜል ያሳውቋችኋል ማለት ነው። ሰብሚት ስትሉት እንግዲህ ወደዚህ ያመጣላችኋል። ምን ይላል? application submitted, thank you for taking the time to apply for study pool የሚል ኢንተርፌስ ያመጣላችሁ። እናንተ ጨርሳችኋል ማለት ነው። ሶ በትክክል ተፈተኑ። እያንዳንዱ ነገር በትክክል ተፈተኑ። እንግዲህ አክሴፕትድ ከተደረጋችሁ መተው ኢሜል ይልኩላችኋል። ስለዚህ በዛ ኢሜል ሄዳችሁ ወደ አካውንታችሁ ገብታችሁ በከፈታችሁት አካውንት ገብታችሁ ስራችሁን መስራት ትችላላችሁ ማለት ነው። በጣም አሪፍ የስራ መንገድ ነው። በጣም ብዙ ሰዎችም እየሰሩበት ነው እና እንድትሰሩ ትላለው። እስከዚህ ሰዓት ከቆያችሁ እና ከተከታተላችሁ ቪዲዮውን ላይክ በማድረግ እንዲሁም ለጓደኞቻችሁ ሼር በማድረግ ፕላስ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑላችኋለሁ። በቀጣይ ቪዲዮ በአሪፍ የስራ አይነት እስክንገናኝ ድረስ ቸር ሰንብቱልኝ።